ትላንትና እዚህ ጋር ፋውንዴሽን አስቀምጬ ነበር። አሁን ደግሞ የለም። ክፍልሽ ወስደሽው እንደ እኔም እንደዛ መስሎኝ ነበር፣ ግን የለም። በቃ በደንብ ተረጋግተሽ ፈልጊው። እንግዲህ እኔ ሳጸዳ አላየሁትም። ይቺ ወስደው ነው መሰለኝ። ጠይቂያታ። አንቺ ቤቲ። አቤት። ፋውንዴሽን አይተሻል? ምንድን ነው ደግሞ እሱ? ኧረ እኔ ያላየሁም። ይህንንም አታውቂም? ለነገሩ ስምሽንም ካወቅሽ በቂ ነው። በቃ አረጋ ብለሽ ፈልጊው። የሆነ ቡኒ ከለር ጥቁር ክዳን ያለው የሚመስል ነገር። ይሄ ልክ ጫን ሲሉት የሚወጣው ነገር ነው። አዎ። ምን አረግሽው? ኧረ እኔ ምንም አላረኩትም። እኔ ደግሞ ለውዝ መስሎኝ ልክ ስቀምሰው ሲያስጠላ። ከዛ ምን? ከዛማ በቃ ተበላሽቷል ብዬ ጣልኩት። አዎ። ስሚ፣ ይህን ጠረጴዛ አንስቻ እናትሽ ላይ ሳልጥልብሽ የት ነው ያረግሽው? ቆሻሻ የሚጣልበት ውስጥ። ቆሻሻ ውጪዎቹም ደግሞ ጠዋት መጥተው ወስደውታል። እንደው ሙች። አንቺስ ምን አለ መርዞ ነው በደፋሽ። አንቺ ደግሞ ምንድን ነው የምትስቂብኝ? ለነገሩ ሳቂ ምን አለብሽ? እንዴት አይነት ውድ ዕቃ እንደሆነ እኮ ስላላወቅሽ ነው። ጉዴ! ኧረ ፈጣሪ እባክህ ትዕግስቱን ስጠኝ። እንዴ ጨልላ እኮ እኔንም ልታጨልለኝ ነው። ስሚኝ፣ ሁለተኛ ያለማንም ፍቃድ የሰው ዕቃ እንዳትነኪ። ይሄ በየተራ አቃጠልሽን እኮ። ሄሎ አባ፣ እንዴት ነህ? እኔ ደህና ነኝ። አንተ እንዴት ነህ? ደህና ነኝ። ጤናህ እንዴት ነው? ምን ነው ሳሉ አልለቀቀህም እንዴ? እና አባ ታየው ብያለሁ ነበር እንዴ? ለምንድን ነው አንተ እንደቀልድ የምታየው? እሺ አባ አሁን ሂድና ታይ። እሺ በቃ ማሩንም ማስቆርጥና በሻይ ጠጣ። እሺ በቃ እንደውም ኪራ መጣ። በቃ አናግረው። እሺ ሄሎ ጋሼ፣ እንዴት ኖት? ሰላም ነው? ደህና ነኝ እኔ እግዚአብሔር ይመስገን። አዎ ሲቋም ሞልቷል ብለኝ። እንዴት ነው ተሻሉት? ሳሉስ ቀለል አለ? እኛ እናንተ ጋር ነው? አረ እንመጣለን ጋሼ፣ ትንሽ እኮ ስራ በዝቶብን ነው። በቃ በቅርቡ አስተካክለን እንመጣለን። እሺ ጋሼ ቻው። እሺ አባ በቃ ደውልልሃለሁ፣ ማታ እናወራለን። እሺ እሺ። ደግሞ ሻዩን አስፈላና በማር ጠጣ አደራ። እሺ በጣም ነበር የናፈቅሽ። እኔም በጣም ናፍቀኸኝ ነበር። ደግሞ ዛሬ ቆየክ እና ደውለሽ ናፍቀኸኛል አትይኝም ነበር? የእኔ እናት አይደለም ይኸውልሽ፣ ሌላ ስራ ሰማይ እየሰፋው እንኳን ቢሆን በርሬ እመጣልሽ ነበር። ሁሌም እንደዚህ ሳቂልኝ። እሺ አሁን እንግባ። ደግሞ ጋሼ መቼ ነው እኔ ጋር የምትመጡት ብሏል። መቼ ነው የምንሄደው? አንተ ዝግጁ ስትሆን ነው። እኔ ይኸውልሽ ከአንቺ ጋር የትም ቦታ ለመሄድ በየትኛውም ሰዓት ዝግጁ ነኝ። ወረኛ እና እሺ በላውን። እኔም ሳልበላው የምንብላ አይደል? እስካሁን ለምን አልበላሽ? እኔ እንጃ ብቻዬን አስጠላኝ። እሺ ደግሞ ይኸውልሽ እኔ ራሴ ነኝ በእጆቼ የማጎርስሽ። በቃ አንተ ልጅ እመጣለሁ ማለት የዋሽታ ሆኖ ቀረ ማለት ነው። ምን አባቴ ላድርግም? ማየ ይኸውልሽ መቶም አልችል የስራ ጉዳይ ነበር። ለዛው ነው ይቅርታ አድርጊልኝ። እኔስ ተው ምሩዬን ብዬ ነው እንጂ አንተማ ብትሆን እስካሁን አስደብርህ ነበር። ኧረ ነው በአንዴ ተካድኩኝ። እንግዲህ ምን ማድረግ ይቻላል? አዎ ምንም ማድረግ አይቻልም። ታውቂያለሽ ግን እማዬ የሌለ ናፍቀሽኝ ነበር። ለዛ ነው እየተመላለስክ የምታየኝ። እማዬ አሁንማ እኮ በቃ ትልልቅ ሰዎች ሆነን አይደል? ስራ የተፍ ተፍ ፎክ ተክ ምናምን ማለት አለብን። እንደው ምን አለ ይህን ታታሪነትህን ይዞ የሚያድግ አንድ ልጅ ብትወልድ። ወይዘሮ አለሚቱ እባኮት ልለምኖት ርዕስ ይለውጡ። በቃ ይሄ ነገሬ ለአንተ ጭቅጭቅ ነው አይደል? አይደለም ግን ኧረ ተው። እኔ አይንህን በአይንህ እንድታይ ነው እንጂ ምን አጨቃጨቀኝ። እኔ እንደሆንኩ በደህና ጊዜ ወልጄ አይኔን በአይኔ አይቻለሁ። ይኸውልሽ ማሚዬ የገዛነው ቁም ሳጥን መስታወት አለው። ምሩም የራሷ መስታወት አላት። ስልኬም ሰልፌ አለው። ስለዚህ አይኔን በአይኔ ያየው ማለት አይደል?
በጣም ቀልድ አሳቀኝ። ናሁም ተው እንጂ እና ታዲያማ ሁልጊዜ ውለዱ 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 ማለት እኮ በጣም ይሰለቻል። ነገሩ ተው፣ እኔ አላስችል ብሎኝ እንጂ ብትወልድ ባትወልድ ምን አስጨነቀኝ? ናሆሜ፣ እኔ ከዚህ በላይ መደባበቅ አልፈልግም። እውነቱን ልንገራት። የምን እውነት ነው? ምሩ፣ እሱ ቀስ ብሎ ይደርስ። የኔ ልጅ አረገሽ እንዴ? እሰይ እሰይ እሰይ! ተመስገን ተመስገን የኔ ጌታ። አርፍ እስኪ። ምንድን ነው? ይኸውልሽ እማዬ፣ እንደሱ አይደለም። ታዲያ ምንድን ነው? እኔ የልብ ህመምተኛ ነኝ። ምን? በሱ ምክንያት ነው መውለድ የማልችለው። ቆይ ቆምን መነጋገር እየቻለን መሄዱ ምን ማለት ነው? አንተ ልጅ ዞር በል ከፊቴ። ለምን አትናገሪኝ? ቆይ ምን ማለት ነው? እንዴት ነው የማናግረኝ? ይሄን ያህል ወር ለምንድን ነው የምትደብቀኝ? እሺ ቆይ ማምን ብዬ ነው የምነግርሽ? ንገሪኝ እስኪ። አሁን እንደነገርከኝ ነው። እሺማ ቢያንስ ተረጋጊ እንዴ። እንደዚህ ሆነ ስቴጅ ስታይምሮስ ምን የሚሰማት ይመስልሻልማ? ምን ማለት ነው እውነቱን መደበቅ? ወላጆቻችሁ እኮ ነን። ይኸውልሽ እማዬ፣ እሷ እኮ እውነታውን እንገራቸው ብላኝ ነበር። እኔ ነኝ እምቢ አልኳት። ድሮም እውነት ነው ወንድ ልጅ ሲያገባ ከሚስቱ ጋር ተለጥፎ ቤተሰቦቹን ይረሳል የሚባለው። ኧረ እማዬ እንደዛ እኮ አይደለም። ስወድሽ በቃ ስሞትልሽ፣ ተረጋጊ። የኔ ጥፋት ነው። ምንም አትበላይ። በቃ በሰላም ወደ ቤቴ ልሄድበት። እንደዚህ ሆነሽማ በጭራሽ አልልቅሽ። ሰማኛለህ? ለማንኛውም እኔን ተወኝና አባት ሲሰማ ምን እንደምትለው አስብበት። እሺ ቢያንስ ተረጋጊማ። እንደው ምን ላድርግ? ቆይ ልጆች ሁሉ ጥሩ ሁኔታ ላይ ጥሩ ቦታ ላይ ደርሰው በአንተ ምክንያት አንገቴ ልድፋ? ይሄ ምኑን አንገት የሚያስደፋውማ? የፈጣሪ ስራ እኮ ነው አይደል እንዴ? በሱ ስራ ጣልቃ መግባት እንችላለን? አንተ ልጅ ጆሮ የለህም እንዴ? ዞር በልልኝ እያልኩ እኮ ነው። እማዬ ቆይ ምሩስ? ምን አውቃለሁ በእናትሽ። ብጠጣ አረካልኩኝ እኮ ወልፈን የሆነብኝ በእናትሽ። ምንድን ነው የሚወልፍሽ? አንቺ ደግሞ ጫብሲ ነው። ምን ይወልፈኛል? ስነ ስርዓት ደግሞ የተውሽውን እንደገና ወደኋላ እንዴ። ሳይበዛ እኮ አንዳንዴ እንጆይ ለማድረግ ያስፈልጋል። አይ ተይ ይቅርብሽ። ጨብሽ ሂጂ ብትይኝስ እንዴት እጨብሳለሁ? ማለት የሌለ ነጮኛለሁ። አልገባኝም። ፄ ደግሞ ገንዘብ ጨርሻለሁ እኮ ነው የምልሽ። በቃ ከፍሪጅ እያወጣሽን ቢሆን ቀዝቀዝ ያለ ውሃ ጠጫ። እንዴ በረዶ መቆርጠም እኮ ነው የቀረኝ። እና ታዲያ ምን ተሻለሽ? ወይ በቃ ከምመላለስ በጉማ ውሃ ስቤ እንደሽሻል ሳቡ። እንዴ ምንድን ነው የምትኮሳተሪው? ስሙንም አልጥራው እንዴ? ሰይጣንና ሱስ እኮ ዝም ብሎ ባንድ አይለቅም ጽዬ። ምንም ቢሆን ግን ወደኋላ እንዳትመለሽ። ደግሞ ችግር ላይ ሌላ ችግር አልፈልግም። ኧረ አሳስቢት ጽዬ። ሆዴም በውሃ ሞልቼ የኩላሊት እጥበት አከናውናለሁ። እሱ ያስማማናል። ዊፂ እኔ ግን ሆዴ ቦጭ ቦጭ ሲል ይሰማኛል። በሂጂና ጎደል አድርጊው ደግሞ እንዳፈነጅ። ኧረ አዎ ተወጣጠርኩኝ እኮ ሽንት የደረቀው ነው መጣው። አይኒና ጤና ሊኖራት ብሎ ትንሽ የጎደላት ልጅ ግን አፈነኝ እና ደግሞ ወጡ ዳርብኝ እኮ ነው። ምን እያደረግሽ ነው? ኧረ እኔ ምንም እንትን አየር እየወሰድኩኝ። ክብሮሜ ሊያመኝ ነው። ይቀልላል። ኧረ እኔም እኮ እየቀለድኩ አይደለም ክብሮሜ፣ አፈነኝ። እንደዚህ የምታደርጊውን ነገር ታቆሚሻለሽ። ደግሞ ምን አደረኩኝ? ያደረግሽውን ራስሽ በደንብ ታውቂያለሽ። ቤተሰብ ውጭ የሚሆነው እዚህ ሆነሽ ነው እንዴ? ቤት ውስጥ እኮ ሳስስ አጣውሽ። ምን ነው? ለምን ፈልግሽኝ? ለሆነ ጥብቅ ጉዳይ ፈልጌሽ እኮ ነው። አይ ደግሞ ምን አደረገች? ኧረ ምንም አላረገችም። ግን እባክሽ ሌላ ድራማ ይቻለሁ። የምን ድራማ? ክብሮም። አንቺ ልጅ ይሄ ነገር ይቅርብሽ። በቃ ከክብሮም ህይወት ውስጥ አትግቢ። ኧረ እንደባለፈው አይደለም። ደግሞ ምን ነው ይሄን ያህል ልጁ ላይ ጆፌ ጣልኩ መሰለሽ እንዴ? እኔ ምን አቅልሻለሁ እንዴ? ወሬሽ ሁላ እኮ ስለሱ ሆነ። ኧረ እባክሽ እኔ ኒና አይደለም ለሱ ለስንቱ ሸበላም አልተንበረከኩም። እሺ ተይ
በኋላ የዚህ ፉከራሽ መጨረሻ ሽንፈት እንዲያው። ኦ አንቺ ሴት እሱን ለሰኒ እንተውላት። ይልቅ ምን እንደሰማሁ ታውቂያለሽ? ምን ሰማሽ ደግሞ? ክብሮም ከአባቱ ጋር ተገናኝቷል። ወይ ባለፈው እኮ ነግረሽኛል። ኧረ አይደለም ነበር የዋለው። ለምን? በቃ ሰሞኑን ስራ ሳላረፍድ እገባለሁ። በዛ ላይ ደግሞ አይቶ ነበር ባለፈው አላልኩ። በቃ ዝም ብሎ ሰሞኑን ያየኛል። ቆይ ቢያይን ምን ችግር አለው? አልገባም። አለቃዬ እኮ ፒኤችዲውን የሰራው በወሬ ነው። እንዴት ማለት? ይሄኔ ለእህቴ ሄዶ ነግሯታል። ግን እህትሽ ብትሰማ ምን የምታደርግ ይመስልሻል? እኔ እንጃ። ለእኔ የጀመረችውን ፕሮሰስ አፋጥና ከዚህ ሀገር የምታስወጣኝ ይመስለኛል። እንደዛ እንድታደርግም አልፈቅድላትም። እንዴት ማለት? ቆይ ግን አንቺ እንደዚህ አይነት ሲቹዌሽን ውስጥ ብትገቢ ማንን ነው የምመርጭው? እንዴት አይነት? አሁን እንዳልሽው እህትሽ መታ ልውሰድሽ ብትልሽ እና እኔ ላግባሽ ብልሽ? እኔ እንጃ። በሁለት በሚወዱት ሰው መሀል መሆን ከባድ ነው እኮ። መልሽልኛ። እኔ እንደዚህ ማሰብ አልፈልግም። አይ ሰኒ፣ እንደዛማ ጥሩ ነገር ብቻ እያሰብሽ እንድትኖሪ አልፈቅድልሽም። ህይወት እኮ ሁለት ጎን ነው ያላት፣ አንዴ መከፋት፣ አንዴ መደሰት። ስለዚህ እሱን እያሰብሽ ንገሪኝ። አታሷሸኝና እህቴን ማስከፋት አልፈልግም። እና እኔስ? በቃ ክብሮም፣ ስለዚህ ነገር አታውራ። ህይወት እኮ ነው። ወደፊት ምን ይሆናል የሚለውን እያሰብን ነው መኖር ያለብን። በቃ ሲደርስ እናስብበታለን። እኔ ፍርሃት ታቅፌ መኖር አልፈልግም።